ትዳር ሙሉ አያረግም ብዬ ተናግሬ ነበር። ኃላፊነትና የጊዜ አጠቃቀም እንዴት ነው? የጊዜ አጠቃቀም ታይም ማኔጅመንት ምንለው ነገር ብዙ ቤቶችን አፌክት ያደርጋል። ልክ ነሽ። ግን ዋና በቃ እሱን ያስተካክላል ብዬ የማስበው ነገር ምንድነው? ፕራዮሪቲ መስጠት ነው። ለነገሮችሽ ለሲዝንሽ ፕራዮሪቲ መስጠት ነው። ለባልሽ አቴንሽን የምትሰጪበት ሰዓት ይኖራል። ገና ልጆች ሳይመጡ ምን ሳይሉ በቃ የመጀመሪያ ሂውማን ፕራዮሪቲሽ የሚሆነው እሱ ሊሆን ይችላል። ይሄ ሁሉ ነገር ምንሽ ደግሞ ከፈጣሪ ከእግዚአብሔር ቀጥሎ ነው። ትዳር ሙሉ አያረግም ብዬ ተናግሬ ነበር። ለመሟላት ያሟላኛል ብለሽ መጀመሪያ የለብሽም። ትዳር መጀመሪያ ከእግዚአብሔር ጋር ያለሽን ህብረት አስተካክለሽ ነው መጀመሪያ ያለብሽና ከሱ ቀጥሎ ግን በቃ ባልሽ ነው ያንቺ ፕራዮሪቲ። ልጆች ሲመጡ ደግሞ ለነሱ ትኩረት መስጠጪበት ሰዓት ይኖራል። ብዙ ትዳሮችም ቻሌንጅ ይገጥማቸዋል እኮ በዚህ ጊዜ። ልክ ልጅ ሲመጣ ምን ሲል ቶታሊ ይረሳል ባልየው። ከዛ በዛ መሃል እሱም አንደርስታንድ አያረጋትም። ደግሞ ብዙ ክፍተቶች ሊፈጠሩ ይችላሉ። የተለያየ ሲዝን ስላለ በየትኛው ሲዝን የትኛውን ነገር ላድርግ እና እስቲ አሁን ልጆች ከወለድሽ በኋላ ስቲል ትዳርሽን ሜንቴን ማድረግ አለብሽ። ቤትሽን፣ ሶሻል ላይፍሽን ያው በእንትን ተደረድሪዋለሽ። መጀመሪያ የቱን ላድርግ ከዛ የቱን ላድርግ። እንደዛ ሲሆን ኃላፊነቶችሽን አይከብዱሽም።